ጥበብ ከእርሱ ጋር ነበረች። የባሕር አሸዋን፣ የዝናብን ጠብታን፣ የዘመንንም ቁጥር ማን ቆጠረ? የሰማይን ምጥቀት፣ የምድርን ስፋት፣ የባሕርን ጥልቀት ጥበብንም ማን መርምሮ አወቃቸው? ጥበብ ከሁሉ አስቀድሞ ተፈጠረች። የጥበብ መታሰቧ ከጥንት ጀምሮ ነው። የጥበብ ምስጢሯ ለማን ተገለጠ? ምክሯንስ ማን አወቀ? ጥበብ አንድ ነው፣ በማያውቁት ሰዎች ዘንድ ፈጽሞ የሚያስፈራ ነው። እግዚአብሔር በዙፋኑ ላይ ጸንቶ ይኖራል። እርሱ እግዚአብሔር ጥበብን ሠራት፣ አስተማራት፣ ሰፈራትም። እንደ ስጦታው ሰው በሥጋዊ ሰው ሁሉ አሳደራት። ለሚወዳት ሰዎችም ሁሉ ሰጣቸው። እግዚአብሔርን መፍራት ክብር ነው፣ የሚያስመካ ተድላ ደስታም ነው። ተድላ ደስታ ያለው ዘውድም ነው። እግዚአብሔርን መፍራት የልብ ተድላ ደስታ ነው። ተድላ ደስታን ይሰጣል፣ ደስም ያሰኛል።